በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ፊደለ ወርቅ እባላለሁ። የባህል ሐኪም ነኝ። አሁን ያለሁበት የጫካ ውስጥ ነኝ። መድኃኒትን ለመፈለግ ነው እዚህ የተገኘሁት። እንግዲህ የባህል ሕክምና በእያንዳንዱ እጽዋት ቅጠሉ፣ የውስጡ ግንድ፣ በእጽዋቱ ላይ የሚገኘው ፈሳሽ፣ ቅርፊቱ፣ ስሩ፣ ፍሬው እነዚህ ሁሉ ከተጠቀምንባቸው መድኃኒቱ ነው፣ ሰውን ይፈውሳሉ። ባለመድኃኒቱ እግዚአብሔርን አምኖ መድኃኒት ያዘጋጃል። የሚያድን መድኃኒዓለም ነው። የመድኃኒዓለም እጅ ከተዘረጋ በሽተኞች ሁሉ ይፈወሳሉ። ከኛ የሚጠበቀው የአባቶቻችንን እውቀት የአባቶቻችንን ከነሱ የተቀበልነውን እውቀት በአግባቡ እጽዋቱ ሳይጓደሉ የሚጠይቁትን ነገር በሙሉ አሟልቶና በሚገባው ለበሽተኛው መስጠት ያስፈልጋል። ከዛ በኋላ የሚሰራ መድኃኒዓለም ነው። ስለዚህም የባህል አዋቂዎች እጽዋትን በምንቆርጥበት ጊዜ መድምድሞ መቁረጥና ማጥፋት አግባብ አይደለም። ምክንያቱም እኛ ከአባቶቻችን እጽዋቱን እንዳገኘነው ቀጣይ ከኛ በኋላ እኛ ዘመን ያልፋል። በዘመናችን ነው የምንኖረው። እኛ ይህን ዓለም ትተን በምንሄድበት ሰዓት ቀሪው የሰው ልጆች መዳን አለባቸው። በተመሳሳይ ከኛ ልጆቻችን ከኛ የተማሩ ሰዎች የባህል ሕክምናን ለማድረግ ከእጽዋት የሚያገኙትን ነገር ረጅም መንገድ ረጅም ሀገር ሄዶ መፈለግ አይጠበቅባቸውም። በአካባቢያቸውና በቅርበት ማግኘት እንዲችሉ እጽዋትን ከነስራቸው መድምዶ መቁረጥ አግባብ አይደለም። ከግንዳቸውን በምንቆርጥበት ጊዜ መልሰው እንዲያቆጠቁጡና ለትውልድ እንዲተርፉ አድርጎ መቁረጥ ያስፈልጋል። ከስራቸውም ሲቆረጥ ሙሉ ስራቸውን መቁረጥ አስፈላጊ አይደለም። ከስራቸው የተወሰነውን ነገር ከወሰድን በኋላ የተወሰነውን መተው ያስፈልጋል። ምክንያቱም እጽዋት የሚኖሩት በስራቸው በኩል ምግብና ውሃ ስለሚወስዱ እንዳይደርቁ መተው ያስፈልጋል። እንደዛ ካልሆነ ግን እኔ ከሞትኩ ሰርዶ አይብቀል እንዳለችው እንደዛ እንዳይሆንብን ለራስ ብቻ ማሰብ አስፈላጊ አይደለም። ለሚመጣው ትውልድና ለሚመጣው የሰው ልጆችን ማሰብ አስፈላጊ ነው እና በምንቆርጥበት ሰዓት ይቺ የምታዩት የስር መቁረጫ ናት። ስሩን ከፈለፈልን በኋላ የሚገባኝ ነገር ከወሰድኩ በኋላ በአንደኛው በኩልም ቢሆን እተዋለሁ። በሌላኛውም በኩል በምቆርጥበት ሰዓት ተመልሼ እተዋለሁ። ምክንያቱም ስሩ መቆየት ስላለበት ነው። ሁለተኛ ይሄ ፋስ ነው። በዚህ ቆርጠዋለሁ። የምቆርጠውን ነገር ከፈለኩ በኋላ ሌላውን ቀሪውን ግን እተዋለሁ። ይሄኛው መጋዝ ነው። ይሄ እና መልሶ እንዲያቆጠቁጥ አድርጌ ነው የምቆርጠው። እንዲያቆጠቁጥ የሚያስፈልገውን ነገር አድርግለታለሁ እና እኔ ብቻ ሳይሆን ቀጣይ የሚመጣው ትውልድም ከዚህ መጠቀም ስላለበት ነው። ከዛ በኋላ በምፈልገው እቃ ከያዝኩ በኋላ ይሄ ማዳበሪያ ነው። እነዚህ ፌስታሎች ናቸው። የተለያየ መድኃኒት ነው የምሰበስብባቸው። እንደዛ አድርገን ነው የምንወስደው እና የባህል ሐኪሞች እባካችሁን እያሰባችሁ እጽዋትን ቁረጡን ለማለት ፈልጋለሁ። አመሰግናለሁ። ይቆየን።